አንድ ሰው በግንባታ ቦታ ላይ በድንገት የቆዩ የመዳብ ሳንቲሞችን ይቆፍራል። በእነዚህ መካከል አንድ በጣም ውድ የሆነ ጥንታዊ ሳንቲም ነበር። በምስጢርም ይወስደዋል። በመከተልም ሰውየው ወደ ጥንታዊ ዕቃዎች መሸጫ ሱቅ ይሄዳል። እዚያም አንዲት ሴት ልትገዛው የፈለገችው የነሐስ መስታወት ሐሰተኛ መሆኑን አይቶ በደግነት ያስጠነቅቃታል። የሱቁ ባለቤት ግን በሰው ሥራ ውስጥ ጣልቃ እንዳይገባ ይገሰጸዋል። ሴትየዋም ማስረጃ እንዲያሳያት ትጠይቀዋለች። የሱቁ ባለቤት ትኩረቱ በሌለበት ቅጽበት ሰውየው የፈላ ውሃ በመስታወቱ ላይ ያፈስበታል። በዚያው ቅጽበት መስታወቱ ተሰናጥቆ ይወድቃል። ሴትየዋም በንዴት ጥላ ትወጣለች። ሰውየውን ለማመስገን ስትል የጥንታዊ ዕቃዎችን ጥራት ወደሚገመገም ባለሙያ ዘንድ ይዘው ትሄዳለች። ባለሙያውም የሰውየው ሳንቲም በጣም ብርቅዬ መሆኑን አይቶ ወዲያውኑ በ50,000 ለመግዛት ዋጋ ያቀርብለታል። ይህንን ከተፈጥሮ በላይ የሆነ የማየት ችሎታ ካገኘ በኋላ ሰውየው ሀብታም ሊሆን እንደሆነ ይረዳል። ነገሩ እንዲህ ነው። ከአንድ ቀን በፊት ቤት ውስጥ ባለመሳቢያ ውስጥ አንዲት ትንሽ ሳጥን ያገኛል። ሲከፍተውም ውስጡ መጽሐፍና አንድ ዕንቁ ነበር። ሰውየው እነዚህ ዕቃዎች ለምን እንደሚያገለግሉ እያሰበ ባለበት ወቅት ዕንቁ ቀይ ብርሃን ፈንጥቆ ወደ ሰውነቱ ይገባል። በዚያች ቅጽበት አይኖቹ ጥንታዊ ዕቃዎችን የመለየት ልዩ ችሎታ እንዳገኙ ይረዳል። ያንኑ ሰዓት ከጎረቤቱ ቤት ቆሻሻ ውስጥ አንድ ውድ ዕቃ ያያል። ለጎረቤቱ $1,000 ከፍሎ ዕቃውን ይወስደዋል። ጎረቤቱም ወዲያውኑ ይስማማል። ወደ ቤት ተመልሶ የቆሸሸውን ሳጥን ካጸዳው በኋላ